የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ዛሬ በጣም ታላቅ ደስታ ሆኖልናል። በጣም እግዚአብሔር ደስ አሰኝቶናል። በጣም የማይመች ሁኔታ ውስጥ ነበር ጌታን ስናመልክ የነበረው ለረጅም ዓመታት በጣም ከፍተኛ ገንዘብ እየከፈልን ለክራይ። ይህንን የመሰለ አዳራሽ እግዚአብሔር ሰጥቶን በጣም ታታሪ ኮሚቴዎች ሰጥቶን ህዝቡንም በጣም ተረባርቦ በመገንባት በአጭር ጊዜ ውስጥ ተጠናቆ ህልም በሚመስል ሁኔታ ወደዚህ ወደ ተንጣለለው አዳራሽ እግዚአብሔር አስገብቶናልና የረዳን ያገዘን የመራን ይህንን ስራ እንዲሰሩ ሰዎችን ሁሉ የሰጠን እግዚአብሔር ስሙ የተባረከ ይሁን። ዛሬ የደስታችን ቀን ነው። ደስ ብሎናል። የዘላለም አባት እግዚአብሔር አምላካችን የተባረከ ይሁን። ያለፍንበት መንገድ ቀላል መንገድ አይደለም። ጨለማ በሚመስል የተሸነፍን በሚመስልበት መንገድ አልፈናል። እግዚአብሔር ወደ ድል አሸጋግሮናል። ይህን ደግሞ ያደረገው እግዚአብሔር በጊዜው ሰው አለውና ሰዎችን እያስነሳ ለዚህ ተግባር እያሰለፈ እግዚአብሔር አምላካችን ይህንን ድንቅ ስራ ሰርቷል። ደግሞም ቃል ሰጠን፣ ከዚህ የሚበልጥ ነገር ታያለ የሚለው ነገር። ስለዚህ ይሄ ትንሽ ነው ለእግዚአብሔር። ይሄ ነገር ለእግዚአብሔር ትንሽ ነው። የሚቀጥለውም ህንፃ ቢሆን ለእግዚአብሔር ትንሽ ነው። ዋናው የኛ እምነታችንና ተስፋችን አይን ያላየችው በሰው ጆሮ ያልተሰማው እግዚአብሔር ለሚወዱት ያዘጋጀው። ስለዚህ በዚህ ደስ እያለን ያንን ተስፋችንን ተስፋ እያደረግን እንቀጥላለን። ጌታ ኢየሱስ ተመልሶ ይመጣል። አሜን። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው ይላል መጽሐፍ ቅዱስ። ለኛ የሆነልን እንደዚህ ነው። በመከራችን ቀን እግዚአብሔር ከጎናችን ቆሞልን መሸሸጊያ ሆኖን አሻግሮናል። ዛሬ ደግሞ በደስታ ቀን ላይ ያቆመናል። ይህንን ያደረገው ጌታ ነው። ጌታ ስለሰራልን ስራ እግዚአብሔርን እናመሰግናለን። እግዚአብሔር ለሚታመኑበት እሱ ጋሻ ነው፣ መከታ ነው፣ መጠለያ ነው እና እግዚአብሔር ጋሻ ሆኖልናል። እግዚአብሔር ፕሮቫይድ አድርጎልናል። የሚያስፈልገንን ነገር ሁሉ አቅርቦት አድርጎልናል እና እግዚአብሔርን እናመሰግናለን። ጌታ ስለሰራው ድንቅ ስራ በእውነት እግዚአብሔር የተመሰገነ ይሁን። ይህንን ቪዲዮ የምትመለከቱ ወገኖች እግዚአብሔር ይባርካችሁ። ምክንያቱም የእናንተ መሰጠት የእናንተ ለእግዚአብሔር ቤት ቅናት ዛሬ ይህችን በደስታ እንድንቆም አድርጎናል። እግዚአብሔር ዘመናችሁን ይባርክ። የተዘረጋችሁ፣ ያሰባችሁ፣ የጸለያችሁ፣ ካውንስል ያደረጋችሁ፣ የተጋችሁ ሁላችሁ እግዚአብሔር ዘመናችሁን፣ ነገራችሁን፣ ኑሯችሁን ይባርክ። ዘመናችሁ ይባረክ። እግዚአብሔር ደግሞ ከዚህ የበለጠ ወደ ሰፊው ስፍራ እንዳወጣን ሁሉ ከዚህ የበለጠ ሌላ ክብር ያሳየናል። ዛሬ ያየነው ክብር ሌላ አዲስ ክብር አዲስ ነገር ደግሞ በህይወታችን ያደርጋል። ለዘላለም የተባረከ ይሁን። እናመሰግናለን። አሜን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ወንድሞቼ እንደገለጹት እግዚአብሔር ለኛ መልካም እንደሆነ አይተናል። ምንም በሌለበት ቦታ የሌለው ነገር ወደ መኖር ሲያመጣ አይተናል። ያሳለፍናቸው ጊዜያቶች ቀላል አልነበሩም። የትግል፣ የእንባ፣ የምጥ ጊዜ ነበር ያሳለፍነው። እግዚአብሔር ግን ያንን ገልብጦ ጨለማውን ወደ ብርሃን ቀይሮ ዛሬ በእንደዚህ አይነት ሁኔታ ደስ በሚል እናንተ እንዳያችሁት በእንደዚህ አይነት ሁኔታ እግዚአብሔርን የምናመልክበትን እድል እግዚአብሔር ሰጥቶናል። እኔ በጣም ሌሊት እግዚአብሔር ወደ ልቤ ያመጣው ክፍል ቅድምም ተናግሬ ነበር። ያ ሽባው የሚያኖረኝ ሰው የለኝም ባለ ጊዜ የናዝሬቱ ኢየሱስ ራሱ መጥቶ ነው አልጋህን ተሸከምና ሂድ ያለው። መቀደም ለውድቀት አይደለም። እግዚአብሔር ከተቀደሙ ሰዎች ጋር አብሮ እንደሚሰራ እኔ ዛሬ ማለዳ አረጋግጬ ነው ወጣሁት። ከተቀደሙ ሰዎች ጋር አብሮ የሚሰራ አምላክ እንደሆነ ተቀድመን ነበር። ብዙዎች ቀድመውን ቤት ሰርተዋል፣ የተሻለ ነገር አድርገዋል። የኛ ግን ተይዞ ቆይቶ ነበር። በሰዓቱ ግን እግዚአብሔር ገለበጠው። ዙፋናትን የሚገለብጥ ትእዛዝን የሚሽር አምላክ ይህንን አድርጎልናልና ቅድም ወንድሞቼ እንደተናገሩት ወንድሞችና እህቶች እግዚአብሔር ይባርካችሁ። በውጭ በውስጥ ያላችሁት እግዚአብሔር ይባርካችሁ። በጎናችን የቆማችሁ ወንድሞች እህቶች እግዚአብሔር ዘመናችሁን ይባርክ እና ከዚህ በኋላም አብራችሁን እንድትቆሙ በጌታ ፍቅር እንጠይቃለን። ገና ያው ተጀምሯል እንጂ ህንፃው ምንም ነገር የሆነ ነገር የለም። አዳራሹ ራሱ በቃ አይደለም። አሁን ዛሬ ጠቦናል።
ከዚህ በኋላ ማስፋት የሚችልበትን አቅም ራሱ እግዚአብሔር እንዳለው እናምናለን። እናንተም ከጎናችን እንድትቆሙ በጌታ ፍቅር እንጠይቃለን። እግዚአብሔር ይባርካችሁ።